ስንክሳር 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 ሰናይ ይባላለሁ። ትውልድና እድገቴ አንዲት የገጠር ከተማ ውስጥ ነው። አባታችን በሕይወት ባለመኖሩ ሙሉ የቤተሰቡን ጫና ተሸክማ እኔንና የ14 ዓመቱን ታናሽ ወንድሜን በማስተማር እያስተዳደረችን የምትገኘው እናታችን ነበረች። እኔ የሃይስኩል ትምህርቴን አጠቃላይ ወደ ዩኒቨርሲቲ ስገባ እናቴ ባደረባት ጽኑ ሕመም የአልጋ ቁራኛ ሆነች። ከዛ ሰዓት ጀምሮ ሙሉ የቤተሰቡ ሸክም ታናሽ ወንድሜ ላይ ያረፈ። ትምህርቴን በጊዜ አጠናቅቄ ለቤተሰቡ ቶሎ እንድደርስ ሲል ታናሽ ወንድሜ ከትምህርት ገበታው ተፈናቅሎ ቤተሰቡን ለማስተዳደር የተለያዩ የቀን ስራዎችን መስራት ጀመረ። ከልጅነቴ ጀምሮ ፍላጎት የነበረውን የቲያትር ትምህርት ዩኒቨርሲቲ እንደገባሁ አስቀጠልኩት። ትምህርቴን በአግባቡ ተከታትዬ በከፍተኛ ውጤት ልመረቅ እንጂ ለ1 ዓመት ከ5 ወር ድረስ የተለያዩ ኦዲሽኖችን ብሞላም አንደኛውም የፊልም ኢንዱስትሪ ላይ ካስት የመደረግ እድሉ አልገጠመኝም። ከ80 በላይ የኦዲሽን ቦታዎችን የሄድኩ ሲሆን በስተመጨረሻ እየተሳካልኝ እንዳልሆነ ሳረጋግጥ ሌላ ስራ መስራት እንዳለብኝ እያሰብኩ ያለ በአጋጣሚ ሆኖ ወንድሜ ከገደል ላይ ወድቆ ጉዳት እንደደረሰበትና በአሁኑ ሰዓት ምንም ስራ መስራት እንደማይችል ተደውሎ ተነገረኝ። ስለዚህ እኔንም ቤተሰቡንም የማስተዳደር ኃላፊነት እኔ ላይ እንደወደቀብኝ ስረዳ በአቅራቢያ ወዳገኘሁት የኮብልስቶን ስራ ተሰማራሁ። በዚህ አጋጣሚ ነበር ሕይወቴን ምስቅልቅል ያደረገውን ትግል የተቀዳጀሁት። ሰራበት የነበረው የኮንስትራክሽን አካባቢ ላይ የሚገኝ ማስታወቂያ ቦርድ ላይ አንድ የፊልም ካስቲንግ እንዳለ የሚያሳይ ማስታወቂያ ተለጥፎ አየሁ። ማስታወቂያው ከወትሮ ለየት ይል ነበር። አንድና ከዛ በላይ ዲግሪ ያላቸውን ሰዎች ይጠይቅ ስለነበረ ግራ እየተጋባሁኝ አፕላይ ያደረጉ። ከ2 ሳምንት በኋላ ለኦዲሽን ተጠራ። ምን ነው አስጠበቅኝ እኮ ከከተማ ለመውጣት አንካድ ነበር። ቶሎ እንሂድ። አሁን መሄድ ይቻላል። ቀጥታ ነው የምንሄደው? አዎ ቀጥታ እንሂድ። ኦዲሽኑ ላይ የተለመደ አይነት የፊልም ኦዲሽን አልነበረም የሚያደርግነው። ይልቁንስ የተለያዩ አይኪው ጥያቄዎችን እየጠየቁ ኢንተርቪው በሚመስል ደረጃ ኦዲሽናችንን እናጠናቀቅን። ከ3 ሳምንት በኋላ ስልክ የጠራው ለፊልሙ ካስት እንደተደረግኩና አግሪመንት እንድፈራረም የጠሩኝ ሲሆን ሰዓቴን ጠብቄ ቦታው ላይ ተገኘሁ። ውሉ ለ2 ዓመት የሚቆይ ተከታታይ ድራማ የምንቀርጽ ሲሆን በጣም ጠቀም ያለ ክፍያ ስለነበረው በደስታ ውሉን ተፈራረምኩኝ። ከ3 ሳምንት በኋላ ተደውሎ ቤተሰብ እንድንሰነበትና በነገው ዕለት ከጠዋቱ 4 ሰዓት ላይ የከተማው መውጫ ላይ የሚገኝ ኬላ እንድንገናኝ ቀጠሮ ተሰጠን። በቦታው ስገኝ ግን የተፈጠረው እንቆቅልሽ ይመስል ነበር። ከ300 ያላነሱ በተለያየ ዕድሜ ክልል ውስጥ የሚገኙ ብዙ ተዋናያን ነበሩ። ኢንተርናሽናል ተከታታይ ድራማ ነው ስለተባልን በጣም ተደስቼ ከክሮቼ ጋር ተቀላቅዬ የሚወስደንን መኪና መጠባበቅ ጀመሩ። ከ30 ደቂቃ በኋላ ሰፈር ቁጥር የሌላቸው የህዝብ መኪናዎች ደረሱ። እየተከፋፈልን በመኪናዎች ገብተን ጉዞ ጀመርን። ከ3 ቀን አድካሚ ጉዞ በኋላ ከሌሊቱ 5 ሰዓት አካባቢ ወደ ቦታው ደረስን። ቦታው ጋር ደርሰን ውረዱ ስንባል ምንም አይነት የመኖሪያ ሰፈር የማይታይበት ጥቅጥቅ ያለ ጫካ ነበር። በጣም ተደናገጥን። 20 ደቂቃ የሚሞላ የተራራ የእግር ጉዞ ካደረግን በኋላ አንዲት ቀጭን ዋሻ አገኘን። በዛች ቀጭን ዋሻ መጓዝ ጀመርን። 30 ደቂቃ ያክል ከተጓዝን በኋላ ውስጡ ላይ ያልገመትነው ትልቅ ከተማ አገኘን። ከተማው ከመሬት በታች የተሰራ ፎቅ ሲሆን ብዙ የመኖሪያ ቤቶችና የመማሪያ ክላሶችን ያሟላ በጣም ዘመናዊ አንደርግራውንድ የሆነ ቤት ነበር። ካራክተራችን ጋር ሞር ለመዋሃድ ሲባል የተለያየ አይነት ሙያዊ ስልጠና ክፍያችን ሳይቋረጥ ለ6 ወር ያክል ሰለጠነ። ስልጠናውን ስናጠናቀቅ በሰለጠንበት የሙያ ዘርፍ አርቲፊሻል የሆነ የዲግሪ ሰርቲፊኬት ተዘጋጅቶ ተሰጠን። ሰርቲፊኬቱ ስለተሰጠን ግራ ተጋባን። ለ3 ቀን ያክል በቂ ረፍት ካደረግን በኋላ ትክክለኛ የመጣንበት ተልእኮ ተነገረን። ተልእኮው ለአንድ የፖለቲካ ፓርቲ ኢትዮጵያ ውስጥ የሚገኙ የተለያዩ ቦታዎች ላይ በመግባት ማህበረሰቡን በመሰለል ፖለቲካዊ ሴራዎችን እንድናሴር የተመለመል ነጮች ነበር። በሁኔታው ግራ በመጋባት ተቃውሟችንን ስንገልጽና አመፃ ስናስነሳ
ውሃም መብራትም አጥፍተውብን ለ3 ቀን ጠፉ። ቤቱ መውጫ ቀዳዳ ስላልነበረው ከሲኦል ያልተናነሰ በጣም ዘግናኝ የሆነ 3 ሌሊቶችን አሳለፈ። ከ3 ቀን በኋላ ለድርድር አለቆቻችን መጡ። የድርጅቱን ምስጢር እስካወቅን ድረስ እንዲሁ በቀላል መውጣት እንደማንችልና ከእነሱ ጋር አብረን ከሰራን ጠቀም ያለ ገንዘቦችን እንደምናገኝና ተልኳችንን ከተወጣን በኋላ የውጭ ዕድል ተዘጋጅቶልን ከኢንተርናሽናል የፊልም አክተሮች ጋር የተለያዩ ፊልሞችን እንድንሰራ እንደሚያመቻቹልን ቃል ገብተውልን በሐሳባቸው ተስማምተን ስልጠናውን በሚገባ አጠናቀን ወደ ተልኳችን ተሰማራ። ስራችንን ስንጀምር የመሰለን የማህበረሰቡን ጆሮ መጥባት ብቻ ነበር። እየቆየ ግን ኃይለ ቃል በማይነጋገር ማህበረሰብ ውስጥ የቂም እርሾ እየዘራን እርስ በርስ እያባላን ፖለቲካዊ ሽኩቻዎችን መፍጠር ጀመረ። አለቆቻችን የሚሰጡንን እያንዳንዱን ተልዕኮ በተወጣን ቁጥር የማህበረሰቡ ሰላም ቀን በቀን እየታወከ መምጣት ጀመረ። በኃይለ ቃል የተጀመረው ግጭት ቀስ በቀስ ወደ ድንጋይ፣ ወደ ዱላ፣ ከዛም በመሳሪያ ወደ መገዳደል ደረሰ። አንድ ቀን ግን አሁን ያለሁበትን አቅጣጫ እንዲወስን ያደረገኝ ጉዳይ ተከሰተ። ባሴርኩት ሰራ በተነሳ ግጭት የተተኮሰ ጥይት የአንድ ምስኪን እናት ቤት ገብቶ ድንገተኛ እሳት አደጋ በመፍጠሩ አንዲት እናት 4 ልጆቿን እንደያዘች ቤቱ ውስጥ እየጮኸች አድኑኝ እያለች አመዱን ስትቃጠል አየኋት። የዛን ዕለት ማታ ራሴን መቆጣጠር ስላልቻልኩ ከሌሊቱ 9 ሰዓት ከቦታው ራሴን ሰውሬ ጠፍቼ ወደ ከተማ መጣሁ። ወደ ከተማ ከመጣሁ በኋላ መጀመሪያ ያደረጉት ነገር ቢኖር ለቤተሰቦቼ ስልክ መደወል ነበር። ቤተሰቦቼ በአሸባሪ ቡድን እንደተጠለፉና እንደተረሸኑ መረጃ ተነገረኝ። ከዛ ቀን ጀምሮ ከምኖርበት አካባቢ ርቄ የማልታወቅ ቦታ ላይ የእብድ ካራክተርን ተላብሼ መኖር ጀመርኩ። እንደዛም ሁኜ ማምለጥ አልቻልኩም። በየሄድኩበት ያሳድዱኝ ጀመር። በዚህ አጋጣሚ ነበር አብራኝ ስትሰራ የነበረችውን ጽናት ሽሽት ላይ እያለሁ ያገኘኋት። ከዛ ቀን ጀምሮ ጽናትና እኔ በድብቅ እየተገናኘን የማምለጫ መንገዳችን መቆፈር ጀመርን። ሳይጠረጥሩን ካለንበት ቦታ ለመሰወር እያቀድን እያለን በድንገት ልጆቹ መጥተው ዕቅዴን አበላሹት። ጠላቶቼ ስዩም ቤት ድረስ ያሳድዱኝ ጀመር። አሁን መንገዱ ቀለል ያለ ይመስለኛል። መንገዳችን ላይ ያሉ ብለን የምናስባቸውን ጠላቶች ለማስወገድ ሞክረናል። ቀሪው ዘመናችን ከፈጣሪ ጋር የምንገናኝበትና የንስሐ እንዲያደርግልን ለምነዋል። እግዚአብሔር ይጨመርበት። ቶሚ ምን ተፈጠረ አሉ? ምን ሆነ ነው? ምን ሆነ? ስዩምና በርናባስን ረሽነዋቸዋል። እኛ ከዚህ ሀገር ቶሎ መውጣት አለብን። ልብስን አዘጋጅ። በቃ ልብስ ይዘናል።